አሁን የምናየው برامج لشخص المسلم في رمضان عند مسلم رمضان باغباو ተጠቅሞበት ይወጣ ዘንድ ሊከተል የሚገባ برامج አለ ፕሮግራም አለ ፕሮግራሙን እናያለን ከጧት ጀምረ ዙራ ሱብሂን እስክታገኝ ድረስ ፕሮግራም እናውጣለን በዚህ ከተጠቀም ረመዳን ባግባው ተጠቅመው ውጤታማውነ ኢንሻአላህ ለይለቱል ቀድርን አግንተ አንድ ሾራፍ ሰተውጣለህ አንደኛ نصلي الصبح في جماعه መጀመሪያ ሱብሂን ጀማዓ ካን ሰግዳለን سحور كبلان بحالا نوطانا صبحي جمعا سجدال كذا بحالا ثم نجلس بعد الصبح بالذكر وتلاوة القرآن كذا صبحي كسجن بحالا ذكري يا رجل قرآني يقران صحي وذك بلا موت أسكت جمر مقوية تعلب إشراك اسكت وطعت الرجل صحي كما رواه مسلم إيمي نبي صلى الله عليه وسلم بحري نبر إمام مسلم بزقبت حديث لي كان النبي صلى الله عليه وسلم إذا صلى الغداة أي الفجر نبي صلى الله عليه وسلم فجر كسجد بحالا جلس في مصلاه حتى تطلع الشمس نبي صلى الله عليه وسلم كسجد بتبوتا كتشبلو ذكر دعاء يدرجو صحي اسكت وطعت كتشلو نبر يي نبي الصلاة እንዴት ደስ ይላል መሰለ ሞክሩት ወንድሞች ሱብሂ ሰግደ ዚክር ያረቆይ ለቀን ስንቅ ይዘህ ትወጣለህ واخرج الترمذي عن انس رضي الله عنه قال النبي صلى الله عليه وسلم ميغرم حديثه ነው እንጠቀምበት ነብያችን ምን ይላሉ من صلى الفجر في جماعه صبحين እንኳን በጀማዓ ከኢማም ጋር ይሰገደ ثم قعد يذكر الله حتى تطلع الشمس ከዛም ቁጭ ብሎ ዚክር ሲያደርግ ያረፈደ ፀሐይ ወገግ ብላ እስክትወጣ ድረስ ثم صلى ركعتين ከዛም ስተወጣ ሁለት ረክዓ ሰግዶ ወደ ቤት ወጣ እንዲህ ካደረገ كانت له كأجر حجة وعمرة تامة سبحان الله ይሄን ያደረገ እንደው ሱብሂ ሰገደ ከኢማም ጋር ከዛ ቁጭ ብሎ ዚክር ሲያረግ ፀሐይ ወጣ ስል ሁለት ረክዓ ሰግዶ ይሰወጣ ይሄን ካደረገ ሐጅና ዑምራ ሙሉ ሐጅና ዑምራ እንዳደረገ አላህ ይጽፍለታል ሱብሃንአላህ አሁን አብዛኞቻችን ሐጅ ማድረጊያ ኢኮኖሚ ላይ ኖረን ይችላል በየጧቱ ነብዩ ሰለላሁ ዐለይሂ ወሰለም ሐጅና ዑምራ ሙሉ የሆነ የተረጋገጠ ሐጅና ዑምራ እንዳደረገ አላህ ይጽፍለታል ሐዲስ صححه شيخنا الألباني نصر الدين الألباني صحيح ያሉት ሐዲስ ነው ሐዲስ ይሄ እንግዲህ በተራው ቀን የሚገኝ አጀር ነው ረመዳን ላይስ በሰባብ ባዛው እንግዲህ አንድ ነፍል የፈርድ ያህል ለሚጻፍ ፈርዱ የሰባ ያህል ይባዛል ለተባለው አጅሩ ደግሞ የበለጠ ይባዛል ሱብሂ ሰግዳለ ቁጭ ብለ ዚክር ያርክ ፀሐይ ስትወጣ ሁለት ረካ ሰግደውጣ ሐጅና ዑምራ ሙሉ እንዳደረክ አላህ ይጽፍልሃል ሱብሃንአላህ እንዴት ያለ ጥቅም መጠቀም አለብን ረመዳን ላይ ስለዚህ ሱብሂ ሰገድን ቁጭ ብለን ቁርአን ቀራን ሰግደን ረካዓቴን ወጣን ከዛ ቤት ሄደን ወደ ስራ ከመውጣታችን በፊት ثم صلاه الضحى سبحان الله صلاة الضحى سجدالن يقول أبو هريرة سيناغرو تلاكو يزي أمة محدث من يالو أوصاني خليلي بثلاث نبي صلى الله عليه وسلم وداجكو بسوس نجر أدرى بلوينيال وذكر منهم كنزيست عندنا يوم تكسا أن أصلي صلاة الضحى أسجدسن أو كما قال صلاة الضحى እንዳት ተዋሲሉ ወሲ ሰጠውኛል ነብዩ ይላል ያም ስራ ከመውጣታችን በፊት ወዱ አድርገን ሁለት ረካ ዱሃ ሰግደን 4-8 ይቻለውን ያህል ዱሃ አድርገን አላህ ቀኑን ባርክልን ብለን መውጣት አለብን ኢንሻአላህ ثم صلاة الظهر والعصر في الجماعة ከዛም صلاة الظهر እና عصر ይመጣሉ እንግዲህ ቀን ስንሰራን ቆይና በጀማዓ ለመስገድ መጣር አለብን በረመዳን منو سيد بن مسيب من يلالو من صلى في جماعة فقد ملأ البر والبحر من البر يلالو سيد بن مسيب من يلالو صلاة الجماعة كوي سجدك إمام جا فقد ملأ البر يبسن والبحر بحرهم من البر بخير ملتوطا يلالو مريت بخير اندم والله هنم يقدر سهور سيدس الله أكبر سيسران جماعة عصر جماعة مغرب إحشاء الجماعة إن شاء الله كزام بحالا كعصر بحالا سرحان كان استدرج موبايلنا طفت مسجد كتجبله اتصال بالمصحف الشريف كتجبله قرآن مقرات ولجوس جوس أراجوس كمغرب درس تقرأ كتجبله قرآن ستقرأ ما بزت كزام مكريف لدرس سيل مغرب سي درس كتجت لنا قدم يالنا على الدعاء ما بزت
ያ ረብ ሐጀን ወለው ያ ረብ ዱንያን አኺራን አሳምረው ያ ረብ ኢማኔን አጽናው ያ ረብ ከረመዳን በኋላ ሶላት ማላቋረጥ አድርገኝ ያ ረቢ አዒኒ እርዳይ እናቶችም ልጆቻችን ሷሊህ አድርግልን እያለ መግሪብ ልደርስ 30 ደቂቃ ምናምን ሲቀረው ዱዓ ማብዛት አለ ካፈጠርን በኋላ ዱዓውን ማብዛት ይኖርብናል ከዛም በኋላ ቀለል አድርገን ቤት ሄደን እንበላለን ከበላን በኋላ ተራዊህ መተን ቅድም ያለውን ደረጃ ለማግኘት ተራዊህን እንሰግዳለን ثم قيام الليل ከዛ አላህ ከፈቀደልህ ከወደደ ለሊት ተነሳን 2-3 ረካ قيام الليل ትሰግዳለህ ያ ረብ ያልክ አላህን ትገዛለህ የነቢያችን ሰለላሁ ዐለይሂ ወሰለም ይላሉ من صلى العشاء في جماعة عشاءን እኮ በጀማዓ ሰገደ فكأنما قام نصف الليل የሌሊቱን ግማሽ እንደቆመ አላህ ይጽፍለታል ومن صلى الصبح في جماعة صبحን ደግሞ በጀማዓ ሰገደ فكأنما صلى الليل كله ሌሊቱን ሙሉ እንደሰገደ ይቆጠራል ዒሻን በጀማዓ ሰገደ ግማሽ ሌሊት ቆሞ እንዳደረ ይጻፍለታል ሱብሂ ደግሞ ሲሰግድ ግማሹን ሲደመር ሙሉ ሌሊት ቆሞ እንዳደረ ይቆጠርለታል ስለዚህ ፕሮግራማችን ይሄ ነው ኢንሻአላህ ይሄን ፕሮግራም በስርዓት ከሱብሂ ጀምረን እስከ ዙረን ሱብሂ በዚህ ፕሮግራም አመራት አለብን እንዲህ ያደረግነውን ረመዳን በጥሩ ሁኔታ ተጠቅመንም በረመዳን ትርፋማ ሆነን እንወጣለን ኢንሻአላህ واخيرا በመጨረሻ የምናየው وصائع للصائمين في رمضان አደራ መላችሁ በረመዳን አብዛኞቻችን ምን ሰራው ሰት ነው አንደኛ ምግብ ማብዛት ስንበላ ስናፈጥር ከለከት በላይ መብላት ማብዛት ሴቶችን በጣም የሚያሳዝነው የቁርአን መቅሪያ ወቅት የላቸውም ከዙሁር ጀምሮ እስከ መግሪብ ድረስ ምግብ ማብሰል ላይ ናቸው ኪችን ውስጥ ናቸው ማድቤት ውስጥ ናቸው ليش ቀለል አድርገን መብላት አለብን ተራዊህም ሶላቱም ይቀለናል ኋላ ከተራዊህ ስተመለስ እኮ ብላ ወዛንቹ ያገሳን ሙቀት ለናን ሶላት ጥረን ነው እየወጣን ያለነው ስለዚህ ቀለል አድርገን መብላት አለብን በለከት ኢንሻአላህ ሌላው ሁለተኛ ለሴቶች ነው ሴቶች መስጊድ ስተዱ ሽቶ ከልክ በላይ ተቀብቶ መሄድ ሌላው ወንድ ከመንገድ የሚጠራ ሽቶ ከዚህ መጠንቀቅ አለብን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋታል እንዲህ ብለህ የምትወጣት ሴት ሌሎች ደግሞ ተራዊህ ልንወጣ ይሉና የሙሽራ የሚመስል ልብስ ለብሰው ጎዳናውን አስፋልት ይዘው ليش የትመጣይ ይሄንም መጠንቀቅ መጠበቅ ይኖርብናል ሌላው ሴቶች የሚሰሩ ስተደሙ ከዚህ ውስጥ ምንድነው የሚያለቅሱ ህፃናቶችን መስጂድ ይዘው መሄድ ይዘዋቸው ይሄዳሉ ያለቅሱ ሌላ ያሰግዱ ወይም ቁርአን ይሄዱ የሚቀዱ ይሄን መጠንቀቅ ይኖርብናል ሶስተኛው አደራ ምለው ነገር የመኝታ ጾም ይቅርብን ነው ምለው አብዛኞቻችን በጣም አንዳንዱ ያሳዝናል ከሱብሂ በኋላ ይተኛል የሚነሳው ከአሱር በኋላ ነው ለማፍጠር ነው የሚነሳው ምን ጾምከው ልክ እንደ አስሐበል ከህፍ ከቀኝ ወደ ግራ እየተገላበጠ ሙሉ ቀን ይተኛል ማታ ተከስክሶ ያፈጥራል እንዲህ አይነት ጾም ማቆም አለብን ረሃብ ድካም ሊሰማን ይገባል ኢንሻአላህ ሌላው ምንድነው ስተት የሚሰራው ረመዳን ላይና መስተካከል የሚገባን አደራ ምለው ሶላት ተራዊህ ላይ ሶፋ ይስተካከል ብዙ መስጂዶች ይሄን በማስተካከል ላይ መጣር አለብን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንድነው የሚሉት ሰው الصفوف فإن تسوية الصفوف من تمام الصلاة أو በሌላ መሪዋይ من إقامة الصلاة ሶላታችሁን ሶፋችሁን ቀጥ አድርጉት ሶላትን እኮ ማስተካከል ከስግደት ውስጥ ነው ይላል ሶላትን ከማሟያው ውስጥ ነው በሌላ ሐዲሳቸው አላህ Subhanahu Wa Ta'ala ወደ ተጣመመ ሶፋ ያዩም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሶላታችን ኢማሙ እስታው ተስተካከሉ ሲል ቀጥ ማለት አለብን በጣም የሚገርማችሁ ታሪክ እንገራችሁ አንድ የአሜሪካ ዩኤስኤ ታላቅ ጀነራል አሜሪካዊ ትልቅ ጀነራል እንዴት ወደ እስልምና እንደመጣ ሲናገር በጣም ያጅባችኋል ምን ይላል መሰላችሁ ሶፍ በማስተካከል ወደ እስልምና የመጣው ትልቅ ጀነራል ትልቅ የጦር መሪ ነው አሜሪካ ውስጥ አንዴ ይላል ቻናል ቴሌቪዥን ያየው ቻናሎችን ስቀያየር እጄ አመለጠኝና ሌላ ቻናል ቀየረብኛል ያን ስመለከተው ከዓባ ነበር ይላል ሰው በከዓባ ዙሪያ ጠዋፍ ያደረጉ ኢማሙ ሊያሰግድ ቆመዋል አለ ተሰልፈው ያንንም ኢማሙ አንዲት ቃል የተናገረው ኢስታው ሶፍ አስተካክሉ ሲል በ5 ሴኮንድ የማይሞላ ውስጥ 3 ሚሊዮን ህዝብ ሶፍን አስተካክሉ ቆማል ተገረምኳል ይሄ ሊሆን አይችልም አልኳል እኔ የአሜሪካ ትልቅ ጀነራል ነኝ ማሰለጥናቸው 6000 ሰራዊት አለኝ ይሄን 6000 የነቃ የበቃ የተማረን ሰራዊት ለማሰለፍ 6 ደቂቃ ፈጃለሁ አለ 6 ደቂቃ ይሄን የተማረ ሰራዊት ለማሰረፍ እንዴት ይሄ አንዲት ስታው በመትባል ቃል ተስተካከሉ የሚል ቃል 3 ሚሊዮን ህዝብ ያሰልፋል ይሄን ዲን ማጥናት አለብኝ አልኳል ከዛም ስፈትሸው
ለካስ የተፈጠርንበት ዲን الاسلام ነው አላህ በዚህ ሰበብ ዲን الاسلام ነው ፈቀኝ ይላል سبحانك لا تكال الا لك እና ይሄ ተራ ነገር ይመስልናል ሱፍ ማስ እያንዳንዱ የእስልምና እንቅስቃሴዎች ዋጋ አላቸው استوسنبال ሱፍ እግራችን ገጥመን ስትሬት መቆም አለብን ቀጥ ማለት አለብን ከአላህ ፊት ለመቆም እየተሰለፍ ነው አላህ ልናነጋግረው አልহামዱሊላህ ረቢል ዓለሚን ያለ ሱፍ ማስተካከል አለብን ይሄ ነው በጣም ረመዳን ላይ የሚከሰተው ችግር ሌላው ደግሞ ችግር ረመዳን ላይ የሚከሰተው ምንድነው አሽሩል አዋኺር ቀደም እንደተነጋገርነው የረመዳን የመጨረሻ ቀናቶች የተወደዱና የተከበሩ ናቸው ለይለቱል ቀድር የሚገኝበት ሌሊት ነው አላህ Subhanahu Wa Ta'ala عتقكم من النار ከጀሃነም ሰዎችን ነፃ የሚያወጣበት ወር ነው ግን በጣም ያሳዝነው እህቶቻችን ሴቶች ያን ወቅት ቁርአን ከመቅራት ይልቅ ዳቦ ቆሎ ነው የሚቆርጡበት ቤት ነው የሚያጸዱበት እኔ በጣም ተገረም ነበር ቤተሰብ ውስጥ ያየህ እንደሆነ ሁሉም ቤት ይሄድ እንደሆነ ረመዳን ሊወጣ ሳምንት ሲቀሩ ዒባዳ በማድረግ ፈንታ ፎቶ ወንበሩ ላሶፋው ተነስቶ ቤት ይጠረጋል ለምን ለዒድ ይባላል ከዒዱ በላይ የሚያስፈልግን ረመዳን ነው ይሄ አላህ Subhanahu Wa Ta'ala የሚጽፍበት ሌሊት ነው ከረመዳን በፊት ብትፈልግ ዳቦ ቆሎ ቁረጭ ቤቱን አስጂ ረመዳኑ ዒዱ ሳይሆን የሚፈልገው የረመዳን ነዛ ሌሊቶች ናቸው ረመዳን ስትቀሪ ስትሰግጂ መዋልሽ ነው የሚፈልገው ስለዚህ እህቶች አደራ ዳቦ ቆሎ የሚባልተው ወይም ከረመዳን በፊት ቆርጣችሁ ተዘጋጁ ረመዳንን በባዶ ነገር ማባከን የለብንም በመጨረሻ መመክረው አንዳንዶቻችን ረመዳን ይስንፍና ወር አርገናል መጣ ስራን ስራስሉ ባክ ጾመኛኔ ደክሞኛል ይላል ከመቼ ወዲህ ነው ረመዳን ይስንፍና ወር የሆነው በጣም የሚገርማችሁ የውሙ በድር የውሙል ፉርቃን አላህ Subhanahu Wa Ta'ala ቁርአን ላይ የመለያው ቀን ብሎ የጠራው ሙስሊሞች ጂሃድ ያደረጉት በመቼ ነው ረመዳን 17ኛው ቀን ጂሃድ የመጀመሪያው ጦርነት ፈትሑ መካ في ረመዳን መካ የተከፈተችው መቼ ነው በ8ኛው ሂጅሪያ ረመዳን ላይ ነው ከ20 እስከ 21 ቀን ባለው አዛኑ ቢላል على الكعبة في رمضان ቢላል ከዓባ ላይ ሆኖ አዛን ያደረገው መቼ ነው ረመዳን سبحان الله غزوة تبوك አስቸጋሪው ዘመቻ የሚባለው መቼ ነው ረመዳን በ9ኛው ሂጅሪያ ላይ ነው ረመዳን ላይ ነው ከባዱን ፍልሚያ ሊያደርጉ ነብዩ ሰለላሁ ዐለይሂ ወሰለም የተንቀሳቀሱት غزوة تبوك ረመዳን ውስጥ ነው እስልምና የተበተነው መሬት ላይ ረመዳን ውስጥ ነው የስንፍና ወር የሥራ ወር ነው ዑዛ የምትባለው ጣዖት አረቦች ሲያመልኳት የነበረው አፈራኢቱም ወላተ ወልዑዛ ዑዛ የተሰባበረችው ከመገዛት አምድ የተፋቀችው መቼ ነው ረመዳን ውስጥ ነው አላት የምትባለው የሰቂፍ ጎሳ የሚያመልካት ጣዖት መቼ ነው የተከሰከሰችው ረመዳን ውስጥ ነው ረመዳን የሥራ ወር የስንፍና ወር አይደለም ጾምክ መርካቶ ስራ ላይ መገኘት አለበት ጾምክ ቢሮ መገኘት አለበት የስንፍና አይደለም የትግል የሥራ ወር ነው ረመዳን እላለው አላህ Subhanahu Wa Ta'ala ረመዳንን አግንተው ረመዳን ደርሰው በረመዳን ተጠቅመው በረመዳን ትርፋማ ከሚሆኑት አላህ ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اعتق رقابنا من النار اللهم اعتق رقابنا من النار اللهم إنك عفو كريم تحب العفو فاعف عنا اللهم إنك عفو كريم تحب العفو فاعف عنا اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته